ይሄን ዳዋ እዚህ ጋር እንዲደርስ ያደረገች ማን ናት? ይህ ፕሮግራም እንዲህ እንዲሆን ያደረጉት ሴቶች ናቸው። መቀነቷን አስራ አባቴን እንዳይገሉብኝ ብላ ከአላህ የተላከ ነብይ ደግሞ እንዳይገሉብኝ ብላ የ6 ወር ጉዞና 3 ኪሎ ሜትር ስንቅ ስታቀባብል የነበረችው ማን ነው? ዛሬ ውዴታ ይባላል። ውዴታ በምንድን ነው የሚገለጸው? ብፌ ስላበላችሁት እንዳይመስላችሁ። በአምባሻ ማሳድጉት፣ በቆሎ ማሳድጉት፣ በድንች ወጥ ማሳድጉት። ለእናንተ ትልቁ ተርቢያ ልጄ ነገ ኢንሻአላህ ሰኞ ነው ከኔ ጋር ጾመን እናፈጥራለን በሉት። አሳደጋችሁት። በዚህ ዘመን ነብዩ ቢመጡ ፊት ለፊታቸው ቆማለሁ፣ አቅሙ አለኝ፣ ባህሪ ያስቆመኛል። እስቲ ማን ነው ከፊት ለፊት ደፍሮ የሚቆመው? ደግሞ በሰውነታችን የሆነች ቁራሽ ስጋ አለች። እሷ ከተስተካከለች ሁሉም አካላችን ይስተካከላል። እሷ ግን ከተበላሸች ሁሉም አካላችን ይበረሳል። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሀሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉ ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። በሞጆ ከተማ የሚገኘው ኢቅራ የቁርአንና እስላማዊ ትምህርት ማዕከል የክረምት መርሃ ግብር የቁርአን ተማሪዎች ምርቃትና ልዩ የዳዋ ፕሮግራም አካሄደም። ውድ የሞጆ ብርቅዬ እናቶች፣ አባቶች፣ ወንድሞች፣ እህቶች እንዲሁም 2 ወር ሙሉ ሳትሰለችሁ ዝናብ እየተፈራረቀባችሁ የተሰጣችሁን ትምህርት ተምራችሁ ለመመረቅ የበቃችሁ ታዳጊ ልጆች እነሆ የኢቅራ የቁርአንና እስላማዊ ትምህርት ማዕከል ጳጉሜ 2 2017 2 ወር ሙሉ ሲያስተምራቸው የነበራቸውን ተማሪዎች ዛሬ እዚህ በምታዩት በትልቁ አዳራሽ ያስመርቃል። ይህንን ለማስመረቅ ረጅም ኪሎ ሜትር ርቀው የመጡትን 2 ወንድሞቼን ብል ይቀለኛል፣ ኡስታዝ ኑሩ ቱርኪና ኡስታዝ ካሚል ጣሃ እንዲሁም አብረው የመጡትን ጀማዎችን ሁሉ ሴቶች በጭብጨባ ወንዶች በተክቢራ ሴቶች አጨብጭቡልን ኢንሻአላህ። በመቀጠል ፕሮግራማችንን ፈጠን ለማድረግ እንሞክራለን። በቁርአን እንከፍታለን። በአላህ ከላም በሆነው በተቀደሰው ቁርአን የሚከፍቱልን እነዚሁ የኢቅራ የቁርአንና እስላማዊ ትምህርት ማዕከል ብርቅዬ ታዳጊ የሆኑት ለወደፊቱ ሞጆን በዒልም የሚያስተዳድሩት የሚመሩት 2 ትንንሽዬ ልጆች አሉና እነሱን ወደ መድረክ ጋብዛለሁ። ተማሪ ያሲን መሐመድና ተማሪ አፊያ ጀማል። أعوذ بالله من الشيطان الرجيم يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون واعتصموا بحبل الله جميعا ولا تفرقوا واذكروا نعمة الله عليكم إذ كنتم أعداء فألف بين قلوبكم فأصبحتم بنعمته إخوانا وكنتم على شفا حفرة من النار فأنقذكم منها كذلك يبين الله لكم آياته لعلكم تهتدون ولتكن منكم أمة يدعون إلى الخير ويأمرون بالمعروف وينهون عن المنكر وأولئك هم المفلحون ولا تكونوا كالذين تفرقوا واختلفوا من بعد ما جاءهم البينات وأولئك لهم عذاب عظيم. أعوذ بالله من الشيطان الرجيم لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من
هو الله الذي لا إله إلا هو عالم الغيب والشهادة هو الرحمن الرحيم هو الله الذي لا إله إلا هو الملك القدوس السلام المؤمن والمهيمن العزيز الجبار المتكبر سبحان الله عما يشركون هو الله الخالق البارئ المصور له الأسماء الحسنى يسبح له ما في السماوات والأرض وهو العزيز الحكيم በኦሮሚያ ክልል ሞጆ ከተማ አስተዳደር የሚገኘው ኢቅራ ቁርአን ትምህርት ማዕከል በክረምት መርሃ ግብር ሲያስተምራቸው የነበረው የቁርአን ተማሪዎችን የማስመረቅና ልዩ ዳዕዋ መድረክ ያካሄደው ጳጉሜ 2 2017 ዓመተ ልደት ነው። ቀጣይ የምንሄደው ኢንሻአላህ እስከዛ የዚህ የሞጆ ከተማ የመጅሊስ ሊቀመንበር ፊት ለፊታችን ይገኛሉ። እሳቸውን የእንኳን ደህናችሁ መልእክትና ለኡስታዞቻችን ለተመራቂዎችም አጠር ያለ መልእክት እንዲያስተላልፉ ሀጂ እስማኤልን እጋብዛለሁ። ሀጂ እስማኤል ወደ መድረኩ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበሩ የሞጆ የዑለማዎችና የመጅሊስ ኃላፊ ሰብሳቢ ሼክ በሺር ዋዶ፣ የተከበሩት ዑለማዎችና ዳኢዎች ከአዲስ አበባ የመጡት በሙሉ፣ የተከበሩት የኢቅራ መስጊድ አሚር፣ እንዲሁም የተከበሩት ዑለማዎችና ዳኢዎች፣ ኡስታዞች በሙሉ፣ የተከበሩት የሞጆ ከተማ እና ዑለማዎች፣ ምሁራን እና ጠቅላላ ህዝበ ሙስሊም በሙሉ እንኳን ለዚህ ለኢቅራ ለመድረሳ ምርቃት እንኳን አደረሳችሁ፣ እንኳን አደረሰን። በመቀጠል የኢቅራ መድረሳ ከዚህ በፊት ቁርአን ለማስጀመር በብዙ ውጣ ውረድ ውስጥ አልፎ ነበረ። እነሱም መጀመሪያ በሚያስጀምርበት ጊዜ የኪራይ ቤት ከግለሰብ ወስዶ በኪራይ ቤት ውስጥ ብዙ ተማሪዎችንና ወንድና ሴቶችንም እንዲሁም እናቶቻችን ሲያስቀራ ነበረ። ከዛ በመቀጠል የራሱን ቦታ ወስዶ ሰፊ መድረሳና ቤቶችንም ሰርቶ መስጊዱንም ሰርቶ ከጀማ እስከ ጁማ እስካሁን ድረስ እያስተናገደበት ነው። ስለዚህ በተጨማሪም እንደ ሞጆ ከተማ በጥሩ ተምሳሌትና ምሳሌ እንደሚሆን ደረጃ ደርሶ ቁርአንንና አረብኛን እያስቀራ በከፍተኛ ደረጃ እንደ ሞጆ ከተማ ምሳሌ ሆኖ በመታየት ላይ ይገኛል። ስለዚህ እንደ ሞጆ ከተማ ለመጀመሪያ ጊዜ እናቶችን ሲያስቀራ የነበረው የኢቅራ መድረሳ ከቁርአን አልፎ ሐዲስ እስከ ማስቀራት ደረጃ ደርሷል። ትላልቅ እናቶችን በብዙ ደረጃ እየተሳተፉበትና እያስቀረ ነበረ። ስለዚህ በየመስጊዱ ያሉት ህብረተሰብ የሱን ተምሳሌት በመከተል በሞጆ ከተማ ውስጥ ያሉት መስጊዶች ሁሉ በአሁኑ ጊዜ መድረሳ ተከፍቶ በሰፊ ተስፋፍቶ እያስቀሩ ነበረ። ነገር ግን እንደ ሞጆ ከተማ ምሳሌ ሆኖ እስካሁን ድረስ ማንም የማይከተለውና በአረብኛና በሐዲስም በአንደኛ ደረጃ ይዞ በማስቀራት ላይ ስላለ እኛ ህብረተሰብ የሞጆ ከተማ ሌሎች ከተሞች እንደምታውቁት ከመርከዝ አልፎ እስከ ዩኒቨርሲቲና ኮሌጅ ድረስ እያስተማሩ ስለሆነ እኛም ይህንኑ የኢቅራ
መስጊድ ተምሳሌትን በመከተል በርትተን ቢሆን እንኳን ሌላው እንኳን ብናጣ እንደ ሞጆ ከተማ አንድን መርከዝ አቋቁመን በአንድነት ተያይዘን አንድን መርከዝ እንኳን ብንመሰርት አስፈላጊ ሆኖ ስለሚገኝ ስለዚህ ሁላችንም በርትተን ወደዚህ እንደምንሸጋገር በአላህ ስም ይዛለሁ። አመሰግናለሁ። በሞጆ ከተማ በተካሄደው ዝግጅት ላይም የአካባቢው የተጋበዙ ታላላቅ ዑለማዎች፣ ከአዲስ አበባ የተጋበዙ ኡስታዞች፣ የተመራቂ ተማሪ ቤተሰቦችና በርካታ የአካባቢው ሙስሊሞች ተገኝተዋል። ትንሽ ነቃ እንድትሉ እነዚሁ ተማሪዎች አንድ ነሽዳ ያቀርቡልናል። ነሽዳ ተማሪዎች ወደ መድረኩ አላሁ አክበር አላሁ አክበር። በመድረኩም ኡስታዝ ኖሮ ቱርኪና ኡስታዝ ካሚል ጣሃ በተለያዩ ርዕሶች ላይ ሰፊ ዳዋ ያደረጉ ሲሆን ተመራቂ ተማሪዎችና የማዕከሉ ተማሪዎች የተለያዩ ዝግጅቶችንም አቅርበዋል። ድንገት ዛሬ የምናደርገው ፕሮግራም ወይም እየተደረገ ያለው ፕሮግራም የመዝጊያ ፕሮግራም እንዳይመስላችሁ፣ የመክፈቻ ፕሮግራም ነው። መድረሳ አይዘጋም። መድረሳ የሚዘጋው ሲዘጋብን ነው። እዛ ቦታ ላይ የመድረሳ መዝጊያ የሚባል ፕሮግራም የለም። መድረሳ ከሌለ ህይወት የለም። መድረሳ ከሌለ ሰፈር ሰላም አይሆንም። ሞባይል የሚቀማ ይበዛል። የተሰጣ ልብስ የሚወስድብ ይበዛል። ሱጋ ዕቃ ማስቀመጥ አትችልም። መድረሳ ከገባስ መን ገሸና ፈለይሰ ሚና ብሎ ኡስታዙ ያቀረዋል። ያታለለ ከኛ አይደለም ሲለው አይወስድም። አባቱ አጠገብ እዚህ ደርሻለሁ ብሎ በሞባይል ቢዋሽ አራባዬ አልኪዝቡል ሐራም ወለው ካነ ቀሊል ብሎ ደግሞ ለአባቱ ይነግራል። ትንሽም ብትሆን አትዋሹ። ይሄ ሁሉ የት ነው የሚያገኘው? መድረሳ ላይ ነው። ለመድረሳ ገንዘባችሁን አይደለም፣ ለመድረሳ አደራ ምላችሁ አባቶች ህይወታችሁን ስጡ። ድንገት አይታወቅም። የሆነ ቀን ስንሄድ አንድ አባት አኺራ ሄዶ ሞተ የሚባለው መቼ ነው? መድረሳ ላይ ልጁን ጥሎ ካልሄደ፣ በጥሩ ተርቢያ ካላሳደገ እውነትም አባት ሞቷል ማለት ነው።
መድረሳ ላይ ጥሎት እስኪሄደ አባት ቀብር ነው ያለው። ዱንያ ላይ ያስቀመጠው ሱቁ አይዘጋም። ይሄ ሱቁ ምላችሁ ገበያ ያለው አይደለም። የአባት ሱቅ የእናት ሱቅ የማይዘጋው የት ነው ከተባለ አንተ ቀብር ገብተ የማይዘጋ ሱቅ አላህ ሰጥቷል። ማን ነው የማይዘጋው ሱቅ? ይሄው እነዚህ ናቸው። መቼም ሊዘጉ አይችሉም። ይሄ ሱቅ ዱዓ ያደርግልሃል። ምንድነው ዱዓ? ረቢ ረሐሙሁማ ከማ ረባያኒ ሰጊራ። ጌታዬ ወይ በልጅነቴ እንዳዘኑልኝ አባትና እናቴ አንተው ዘንላቸው ይላል። አንተ ቀብር ገብታል፣ ስራ ግን አልተቋረጠም። ምክንያቱም አንተ የሱ እሱ ያንተ ንብረት ነው። በህይወትም እያለ ንብረት ነው። ስትሞትም የሚያደርግልህ ማንኛውም ኸይር ስራ ይቀጥልልሃል። መውለድ ከተባለ በእንደዚህ አይነት ካላሳደጉ እንትናኮ ማሻአላህ 7 ልጅ ወለደ፣ እንትናኮ ማሻአላህ 9 እኮ ልጆቹ ይባላል። በተርቢያ ካላደገ 9 ክብሪት ማለት ነው። 9 ክብሪት። ድንገት አባታቸው መንገድ ላይ እንዲያወራ ሁሉ ሊያረጉት ይችላሉ። አላህ ይጠብቀን። በተርቢያ ካላሳደገ የልጅ መብዛቱ አይደለም ቁም ነገሩ፣ ማሳደጉ፣ ማብላቱ፣ ተርቢያ ላይ መከታተሉ፣ ዲን ላይ ክትትል ማረጉን ካልቀጠልን እየከሰርን ነው ማለት ነው። እኔ ለልጄ አልহামዱሊላህ አበላለሁ፣ አጠጣለሁ፣ ቆንጆ ትምህርት ቤት አስተምሬያለሁ፣ ሞባይል ገዝቼለታለሁ ትል በፍጹም ማሳደግ አልጀመርንም። ልጄ እየበላ ነው እየጠጣ ነው እያልን እኔ ሞባይል እየጎረጎርኩኝ ሚስቴ ደግሞ ፊልም ከፍታ የምታይ ከሆነ ማሳደግ አልጀመርንም። ጂን የሆኑ ፊልሞች አሉ። እናት እሱን እያየች ከሄደች ባሏን ቢመጣም አደነግጥም። ለምን? ፊልሙ ላይ ያለው ሰውን ያስደነገጣት። እሱም ሌላ ሴት እያየ ደግሞ ከሆነ አላህ የሐላል ሚስቱ ላይ አይረጋጋም። እያየ ያለው ሌላ ነገር ነው። ይሄን ነገር ማብረን ከቤታችን ማጽዳት አለብን። ለምን? እዚህ ጋር የፈለገ አይነት ፊቂ ቢያፍዙ፣ የፈለገ አይነት ተውሂድ ቢያፍዙ፣ የፈለገ አይነት ሲራ ቢያፍዙ ቤት ላይ ያለው ሚናችን እንደ አባት እንደ እናት ካላጸዳ ነው ልጆቹ ጥሩ አይሆኑልን። ልጆቻችን ጥሩ የሚሆኑልን ከኡስታዙ ጋር ተባብረን እኛም የራሳችን ድርሻ እኛም የሚመለከተን ስራ ስንሰራ የአጅሩ ተካፋይ እንሆናለን። ሌላው አጠር ለማድረግ በጣም ደስ ያለኝ አብዛኛው እዚህ ስራ ላይ የሚሳተፉ ሴቶች ናቸው። አዎ ሴቶች ናቸው። ይሄን ዳዕዋ ለዓለም ላይ የመጀመሪያ ይሄ ዳዕዋ እዚህ እንዲደርስ ያደረገው ማን ነው? ማናት? ሴቶች። ይሄን ዳዕዋ እዚህ ጋር እንዲደርስ ያደረገች ማናት? በገንዘቧ በአኽላቋ አብሽር ከጎን ነኝ አይዞ አንተ መልካም ሰው ነው የምትለው የነበረችው ማናት? እናታችን ኸዲጃ ናት ረዲየላሁ ዐንሃ። ከረሱል አለይሂ ሰላቱ ወሰለም አጠገብ የሚያግዙት የነበሩት ሴቶች ናቸው። የ6 ወር እርጉዝ ሆና መቀነቷን አስራ አባቴን እንዳይገሉብኝ ብላ ከአላህ የተላከ ነብይ ደግሞ እንዳይገሉብኝ ብላ የ6 ወር እርጉዝ ሆና 3 ኪሎ ሜትር ስንቅ ስታቀባብል የነበረችው ማናት? አስማ ቢንቱ አቢበክር። አዎ ታሪካችሁ ነው። እናንተ ከመድረሳ የምትቆሙት ታሪካችሁ ስለነበረ ነው። እና ሐምነት ቢንቱ ጃሽ አጠገብ ነበሩ። እና አንሻ አጠገብ ነበሩ። በፈለከው ነገር ሂድ እኛ ከጎንነን የሚሉት በአብዛኛው ሴቶች ነበሩ። እናንተ ታሪክ ምን ያልቃል? ታሪካችሁ እኮ ከፍ ስለሚልና በዚህ ደረጃ ስትሄዱ 2 ሴት ድራችሁ የጀነት ናችሁ እኮ ተብላችኋል። 2 ሴትም በተርቢያ አሳድጋችሁ ከዳራችሁ ጀነት ተረጋግጦላችኋል ብለዋል። ልጆቻችሁን በተርቢያ ካሳደጋችሁ ዱዓው ይደርሳል፣ ሰደቃ ይደርሳል፣ ኡምራው ይደርሳል፣ ሐጁ ይደርሳል። በልጃችሁ የምትከስሩት ነገር ምንም የለም። ብፌ ስላበላችሁት እንዳይመስላችሁ። በአምባሻ ማሳድጉት፣ በቆሎ ማሳድጉት፣ በድንች ወጥ ማሳድጉት።
ለእናንተ ትልቁ ተርቢያ ልጄ ነገ ኢንሻአላህ ሰኞ ነው ከኔ ጋር ጾመን እናፈጥራለን በሉት። አሳደጋችሁት። ልጄ ነገ ጁማ አብረን ነው የምንሄደው ኢንሻአላህ ኹጥባ ሰምተን አብረን ነው ምሳ የምንበላው። ይሄ ነው ማሳደግ። ኢቅራ የቁርአን ትምህርት ማዕከል በኡስታዝ ሰዒድ ካሳው አማካኝነት በኪራይ ቤት የተጀመረ ሲሆን አሁን የራሱን ማዕከል በመገንባት ወደ መድረስ አድርጎ በርካታ ተማሪዎችን እያፈራ እንደሚገኝ ተገልጿል። አልሐምዱሊላህ ረቢል ዓለሚን። ለዚህ ለተከበረው ቀን አላህ ሱብሓነሁ ወተዓላ ስላገናኘን ልናመሰግነው ይገባል። በጉጉት ስንጠብቀው የነበረ ቀናችን ነው። አልሐምዱሊላህ ረቢል ዓለሚን። ኢንሻአላህ ያው ፕሮግራማችን ሰፊ ከመሆኑ አንፃር አጠር አድርጌ መልእክቴን አስተላልፋለሁ። በቅድሚያ ብዙ ኪሎሜትሮችን አቋርጠው እዚህ መካከላችን ለተገኙት ብርቅዬ ኡስታዞቻችን ለኡስታዝ ካሚል ጦሃ፣ ኡስታዝ ኑሩ ቱርኪ እንዲሁም የአዲስ አበባ ፈትህ አባቦራ መስጂድ ወጣት ጀማዎች ለአገራችን ብሎም ለተለያዩት ደከመኝ ሰለቸኝ ሳሉ ለሚሰሩት ለሚዲያዎቻችን ለሃሩን ሚዲያ ነጃሽ ቲቪዎችን እጅግ ከልብ በአላህ ስም አመሰግናለሁኝ። ከዚህ በመቀጠል ለሞጆ ከተማ እስልምና ጉዳዮች ምክር ቤት ዋና ሰብሳቢ እንዲሁም ለዑለማዎች ዋና ሰብሳቢ ለሆኑት ለሃጂ እስማኤልና ለሼህ በሽር ከልብ ምስጋናን አቀርባለሁኝ። በመቀጠል ከኔ ጎን ደፋ ቀና በማለት ይህ ፕሮግራም የተሳካ ያማረ እንዲሆን ከጎኔ ለቆሙት የመድረሳ እናቶች፣ ተማሪዎች፣ ሴቶች በተለይ 99.9 ማለት እችላለሁ ሴት እህቶቻችን እጅግ ከልብ አመሰግናለሁኝ። ይህ ፕሮግራም እንዲህ እንዲሆን ያደረጉት ሴቶች ናቸው፣ ወንዶች አይደሉም። ወንዶች ያን ያህል ተሳትፎ ሞጆ ላይ የለንም። ስለዚህ ከልብ የማመሰግነው ለተማሪዎቼ ለእናቶችም ለልጆችም ነው። በዚሁም ከጎኔ ለቆማችሁ አባቶች በኢቅራ ጀማ ላይ የሚንቀሳቀሱ አባቶችም አሉ በከፊል ቢሆን ኢንሻአላህ ለሁላችሁም ከልቤ አመሰግናለሁኝ። ዛሬ እዚህ የምንገኘው ጳጉሜ 2 ላይ በክረምት ወራት ኢቅራ የቁርአንና እስላማዊ ትምህርት ማዕከል ሲያስተምራቸው የነበሩት 128 ተማሪዎችን ዛሬ ላይ ያስመርቃል። አጠቃላይ 180 ተማሪ አለን። ከ180ዎቹ ግን ሰርቲፊኬት የሚወስዱትና በክረምት ላይ በሐዲስ በፊቅህ ተርቢያ ቋንቋ እስላማዊ ትምህርቶችን ለ2 ወራት ሙሉ ቀን ሲያስተምር ቆይቷል። ኢቅራ መድረሳ የተመሰረተው 2012 ቢሆንም ከመጅሊስ እንደሰማችሁት በኪራይ ቤት ተጀምሮ ዛሬ አልሐምዱሊላህ ረቢል ዓለሚን የራሱን ተቋም ይዞ እየተጓዘ ያለ በውስጡም ከህፃናት እስከ አዋቂዎች እያስተማረ የሚገኝ እንደ ሞጆ አይደለም እንደ ሀገራችን ተወዳዳሪ የሚሆን ትልቅ ተቋም ነው። ኢንሻአላህ ይህ ተቋም በዚህ ይቆማል ማለት ሳይሆን ተስፋ አለን፣ ወደ ዩኒቨርሲቲ ኮሌጅ ያድጋል። ዛሬ እዚህ ከፊት ለፊታችሁ የምታዩቸው ተማሪዎች ከኛ በላይ ድንን ከፍ የሚያደርጉ ከኛ በላይ ሀገርን ከፍ የሚያደርጉ የድን የሀገር ተረካቢዎቻችን ናቸው። ኢቅራ የቁርአንና እስላማዊ ትምህርት ማዕከል ዛሬም ነገም ከዚህ የበለጠ ተግቶ ይሰራል። ሲሰራም ሁሉን አካታች ከህፃን እስከ አዋቂ ከሴት እስከ ወንድ ከትልቅ እስከ ትንሽ ሁሉንም ነገር እያናገረ የተለያዩ ስራዎችን በውስጡ እየሰራ ያለ ትልቅ ተቋማችን ነው እንደ ሞጆ። ለዚህም መጠንከር ከጎኔ ያለው ምንም ቢሆን ምንም የማለየው ኡስታዝ ኢድሪስ አህመድ ትናንት አዲስ አበባን አሸብርቆ ዛሬ ደግሞ ዲን የሌለው እዚህ ነው ብሎ ጨለማ ያለው ሞጆ ላይ ነው ብሎ ከጎኔ የደከመ ያለው እጅግ በጣም የምወደው ወንድሜ ኡስታዝ ኢድሪስ ለዚህ ፕሮግራም ለዚህ መድረሳ ማደግም ከጎኔ የቆመ እሱ ብቻ ደግሞ በጀርባዬ ላላ ብለው የሚያግዙ ከሴት ከወንዶች ከወጣት እስከ ትልቆች አሉ። እናንተንም በሙሉ በአላህ ስም እጅግ አመሰግናለሁ። ዛሬ እዚህ ፕሮግራም ላይ 128 ተማሪዎችን ስናስመረቅ ለክረምት ፈተና አዘጋጅተን ደረጃ ሰጥተን እጅግ በጣም በሚያስደስት
በሽት ነው የሚፈተኑት። ተማሪዎቻችን ምናልባት እንደ አዲስ ሊሆንብን ይችላል። የሚማሩበት በቦርድ አስተምረን መጽሐፍ ሰጥተን እንዲሁም ፈተና ፈትነን ደረጃ ሰርተናል። ደረጃውን በኋላ ላይ ታወጣላችሁ። ብዙዎች ልጆቻቸውን ተሸክመው አዝለው ነፍሰ ጡር ሆነው ወልደው የማያቋርጡበት ትልቅ ሞዴል የሆነ መድረሳችን። ማዕከሉ በሞጆ ከተማ የመጀመሪያው የቁርአን እስላማዊ ትምህርት መድረሳ ሲሆን ማዕከሉን ማሳደግ እንዲሁም ሌሎች መድረሳዎችን መገንባትና ማጠናከር የሙስሊሙ ማህበረሰብ ኃላፊነት ሊሆን እንደሚገባም የኢቅራ ቁርአንና እስላማዊ ትምህርት ማዕከል መስራች ኡስታዝ ሰይድ ተናግረዋል። በዚህ መድረሳ ላይ ብዙዎች የሚሳተፉ ምናልባት ለይታ ከፊት ለፊት ላይ የምታዩቸው ዩኒፎርማቸው የሚለይ እናቶቻችን አሉ። እነዚህ ናቸው እንግዲህ ዛሬ ይህ አዳራሽ እንዲደምቅ ያደረጉት ሞጆ እንደዚህ እንድታሸበርቅ ያደረጓት። ስለዚህ ይህ ተማሪዎች የኢቅራ መድረሳ ብቻ ሳይሆኑ የዓለም ከመሆኑ አንጻር ሁላችንም ከጎናችሁ ልትቆሙልን ይገባል። እንደ ሰው ስህተት ሊሰራ ይችላል። ከስህተቶቻችን ማንመለስበት ምንም ምክንያት አይኖረንም። ከጎናችን በኸይሩ በመጥፎም እንሰለፍ ሊኖር እንችላለንና ኸይሩን ኸይር እንዲሆን መጥፎውን ደግሞ ከመጥፎነት እንድንቋረጥ የሁላችሁም ምክርና ድጋፍ ያስፈልገናል። በተለይ የሞጆ ከተማ እስልምና ጉዳዮች ምክር ቤት ከጎናችን ነው ያለው። አሁንም ከዚህ በበለጠ ከጎናችን እንደሚቆም ተስፋ አለን። ማህበረሰቡም እንደዚሁ። ዛሬ መካከላችን ላይ የተገኙት ኡስታዞች ምናልባት ሞጆን ኡስታዝ ካሚል ጦሃ ከዚህ በፊት ከዛሬ 5-7 ዓመት በፊት ነው የሚያውቃትና ይህም ዛሬ ላይ ሲያየው እንግዲህ የተሰማውን ስሜት ራሱ ሊገልጻቸው ይችላል። በእኛ ጋር ግን ከዓመት ዓመት አልሐምዱሊላህ ትልቅ ለውጦች መጥተዋል። ዛሬ ላይ ይህን ያህል ከሆን ነገ ላይ ከዚህ የበለጠ መስራት እንደምንችል ምንም ጥርጥር አይኖረውም። እንደ መጨረሻ ላይ ላስተላልፍ የምወደው ሁሉም የሞጆ ማህበረሰብ የቁርአንና እስላማዊ ትምህርት ማዕከልን መነሻ በማድረግ በሁሉም መስጂዶች ቅራአት ሊቀራ፣ ዳዕዋ ሊደረግ፣ ሐዲስ ቁርአን ተውሂድ ሊቀራበት ይገባል። መስጂዶች አላህ ናቸውና መስጂዶች ተዘግተው መስጂዶች ከቅራአት ርቀው መኖር የለባቸውም። ሁሉም በሰፈራቸው ያሉ መስጂዶች የተሻለ ደረጃ እንዲደርሱ ኮሚቴዎች ትኖራላችሁ። መጅሊሶች ደግሞ ከበላይ ተጠያቂ ናችሁና የበላይነት ተጠያቂ እስከሆናችሁ ድረስ እነዚህ እንደ ታዛዥነት እኛም ለመጅሊስ ታዛዦች ነን። አቅጣጫ በሰጡን ሀቅን ይዘው እስከሄዱ ድረስ ከጎናቸው ነንና ሌሎች መስጂዶችም ላይ የእኛን ሞዴል ተከትለው እንዲራመዱልን መልእክቴ ይሆናል። ወጣቶች በተለይ ዲናችንን በአሁኑ ሰዓት ላይ ሶሻል ሚዲያው እያዘናጋን ቁርአን ተቀምጦልን እኛ እየቀራን ያለው 24 ሰዓት ተቸክለን ያለነው ሶሻል ሚዲያ ላይ ነው። ነገር ግን የተፈጠርንበትን ዓላማ ረስተን በሌላ ዓላማ እየተጓዝን ስለሆነ ከዚህ ዓላማ ተቆጥበን ዲናችንን ከፍ ማድረግ መቻል አለብን። ሞጆ ላይ የዛሬ 15 ዓመት በፊት ላይ ኢድ እንኳን የሚሰገድበት አንድ ሶፍ ነበር። ይህን ጀማ እንኳ የትም ሊያክል አይችልም። 2 ሶፍ አንድ ሶፍ ነበር። አዳማ ይሄድ ነበር የምንሰግድበት እኛ እንደመጣን። ዛሬ ላይ ግን ከዛ አልፎ ወደ ስቴዲየም ገብተናል። ብዙ ቁጥር አለ። መብዛቱ ብቻ ሳይሆን ግን ጥራት ያስፈልገናል። በየመስጂዶች ቅራአት፣ በየአካባቢያችን ቅራአት ልንቀራ ልጆቻችን ሊማሩ ይገባል። የቁርአንና እስላማዊ ትምህርት ማዕከል የሙስሊሙ ኡማ ሁል ጊዜም ከልቡ ስለሆነ ክረምትን ምን ማድረግ አለብን በማለት 2 ወር ከወላጆች ጋር ምን እናድርግ በማለት ሹራ በማድረግ ምክክር በማድረግ ሙሉ ቀን ጠዋት 1 ሰዓት ገብተው 10 ሰዓት ተኩል ድረስ ምሳና ቁርስ ይዘው ሲማሩ 2 ወርን ቆይተዋል። በዚህ ላይ እጅግ ትልቅ ለውጥ የሆነ በልጆቻችሁ ላይ ወላጆች ጎረቤቶችም አይታችሁ ይሆናል። ሌሎቻችን ክረምትን እንዴት ነው ያሳለፍነው? ክረምት ሲመጣ ግማሽ ገጠር ይለካል፣ ግማሽ ስፖርት ያስገባል፣ ግማሽ ጥናት ብሎ ያደርጋል። የቁርአንና እስላማዊ ትምህርት ማዕከል ግን
ሁሉንም ባማከለ ጊዜያቸውን በአግባብ በፍቅር በተርቢያ ሲያስተምር ይኸው ዛሬ ላይ ጨርሶ ክረምት ላይ ያለውን ውጤት ዛሬ በኋላ ላይ የምታዩት ይሆናል። ያስተማርናቸውን ዛሬ ላይ ልጆች ያቀርቡልናል። ክረምቱን እጅግ ደስ በሚል በሚያምር ሁኔታ ልጆች 24 ሰዓት ከኛው ጋር አሳልፈዋል። ፈሳድ ሳይሰሙብን፣ ቆሻሻ ሳያዩብን፣ መጥፎ ሳይሰሙብን ኢስላም የሚፈልገውን አደብና ስርዓት ይዘው 2 ወርን ልጆቻችን በዚህ መንገድ አሳልፈው። ይህ ትልቅ እድል ነው። ይህ ትልቅ ድል ነው። ዛሬ ላይ ልጆች የአላህ አማና ናቸው። የአላህ አማናዎችን ደግሞ እኛ አላህ የሚፈልግበት ቦታ ላይ ማስቀመጥ የግዴታ ነው። አላህ የሰጠን አማናዎችን በፊልም በተለያየ ነገር በተለያየ ቆሻሻ በሆነ ነገር ላይ ብናሳልፍ ነገ አላህ ፊት እንጠየቃለን። ምናልባት ስለ ልጆች ከነ ኡስታዞች ታገኙት ይሆናል። እኔ ዳዕዋ ላደርግ ሳይሆን ግን ትምህርት ቤቱ ምን አሳልፏል የሚለው። ይህ ብቻ አይደለም። ልጆች ከዚህም ተጓዳኝ ወደ ሌላ ቦታ ስፖርት እንዳይሄዱብን እንደ ሞጆ ከተማ የተሻለና ትልቅ አሰልጣኝ ብለን ቲኳንዶ በሴቶችም በወንዶችም እዛው ግቢ ውስጥ እንዲሰሩ አመቻችቶ አሁንም ድረስ እየሰሩ ያሉት ናቸው። እስልምና በአንድ አቅጣጫ ብቻ የምናስብ ሰዎች ኢስላም ሰፊ ነው፣ እኛንን እየጠበብን ያለነው። ስለዚህ ኢስላም ከተከተልነው ሁሉም ነገር ስርዓት አለው፣ ህግ አለው፣ ከሽንት ቤት ጀምሮ እስከ ሞታችን ድረስ። ይህንን በማሰብ ልጆቻችን በስፖርት ምክንያት ርቀውን እንዳይሄዱ፣ ልጆቻችን በጨዋታ ምክንያት ርቀውን እንዳይሄዱ 24 ሰዓት 180 ተማሪዎችን ሲያስተምር ቆይቶ በዛሬው ዕለት 128ቶችን ሰርተፊኬት ይሰጣል። ስለዚህ የቅራቅ ያው እንደ ጅምር ነው ገና። ይህን ሲያደርግ በእናቶች ጋር በሐዲስ ደረጃ አለ። በእናቶች ጋር የሂፍዝ ቁርአን ጀምረዋል። እናቶች አሊፍ ብለው ልጆቻቸውን ይዘው ልጆቻቸውን አዝለው ጡት እያጠቡ አሊፍ ብለው ዛሬ ላይ ቁርአን ሂፍዝ ተጀምሯል። 14 የሚሆኑ የእናቶችና ሴት ወጣቶች ቁርአን ሂፍዝ ተጀምሯል። ይህ እንደ ሞጆ እጅግ በጣም ትልቅ ነገር ነው። ኢንሻአላህ እቅድ ላይ ፕላን ላይ ነው። የወንዶችም ይቀጥላል። ገና ብዙ ሐፊዞችን እናመርታለን በሴትም በወንድም። ስለዚህ መልእክቴ የሚሆነው ሁሉም ሰው በአካባቢው ባለ መስጂድ ዒልምን እንዲፈልግ መልእክቴ ነው። በእኛም ላይ ያላችሁ ወላጆች ልጆቻችሁን ያላስገባችሁ ዛሬ ላይ ተሰምቷችሁ ልጆቻችሁን ወደ መድረሳችን እንድትልኩ መልእክቴን አስተላልፋለሁ። ሰዎች የምናስበው ትምህርት ቤት እንዴት ነው ከቁርአናችን ጋር ብለን ነው የምናስበው። መሆን ያለበት ቁርአናችን ከትምህርት ቤት ጋር ማስቀደም ያለብን ቁርአንን ነው። ከዛም ትምህርት ቤት ነው ማሰብ ያለብን። ብዙዎች ግን የምናስቀድመው ትምህርትን ነው። ትምህርት ያው እንደምናየው ነው፣ አንማር አይደለም። ኢስላም ይፈልጋል፣ ትምህርትም ይፈልጋል። በየስራ ዘርፎቹ ያስፈልጉናል። ግን ተርቲብ አድርገን ጊዜያችንን በአግባብ መጠቀም አለብን። ስለዚህ ውድና የተከበራችሁ ኡስታዞች፣ እንግዶች ሁላችሁንም ከልብ እያመሰገንኩኝ የቅራእ መድረሳ ባጭሩ ይሄን ይመስላል። የበለጠውን ፍሬና ውጤት በልጆች በሚያቀርቡት እናቶች በሚያቀርቡት ላይ ታገኙታላችሁ። ስላዳመጣችሁኝ በአላህ ስም ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሞራል በመቀጠል የምንሄደው ገለጽ እያደረግን ነው የምንሄደው። ተማሪ ቤካ መሐመድ በአረብኛ፣ በኦሮምኛ፣ በአማርኛ ሐዲስ ያቀርብልናል። ተማሪ ቤካ መሐመድ ወደ መድረኩ። السلام عليكم ورحمة الله وبركاته. أنا اسمي بيكا محمد عمري 13 المدرسة التي أدرس فيها مدرسة الإقراء لتعليم القرآن الكريم والدراسات الإسلامية في صوفيبا. نقدم لكم الحديث. ስሜ ቤካ መሐመድ ይባላል። እድሜ 13 ነው። አሁን ማቀርብላችሁ ሐዲስ ነው። የመማርበት መድረሳ ኢቅራ የቁርአን እና
የእስላማዊ ትምህርት ማዕከል ነው። መቃንኮ ቤካ ሙሐመድ ጀለማ አምሪኮ ኩለሰዲዳ መድረሳናን ኢትቃራው መነ ቁርአና ኢቅራፊ መድረስ በሮተ ኢስላማቲ አመካን ኢስኒፍ ሐዲስ عن أم المؤمنين أم عبد الله عائشة رضي الله عنها قالت قال رسول الله صلى الله عليه وسلم من أحدث في أمرنا هذا ما ليس منه فهو رد. عن نعمان بن بشير قال سمعت رسول الله صلى الله عليه وسلم يقول ألا وإن في الجسد مضغة إذا صلحت صلح الجسد كله وإذا فسدت فسد الجسد كله ألا وهي القلب. متفق عليه. حاكم من توتا أم عبد الله عائشة رضي الله عنها كلبتني إرجما ربي رسول صلى الله عليه وسلم كان جدًا نامي توكو يوان تكنا رات يوكان إسلام مارت وانت يسير انتاني وانت هراوي في وانت هاران سودي فمال يوكان فلتا منكاو. نعمان بن بشير إرجما ربي رسول صلى الله عليه وسلم رالغانا كدبر سنين إرجما ربي رسول صلى الله عليه وسلم أكن رجلا لجهي قام كينيا كانتالي فونت كونجرتي إسيني سروف تقام كينيا هندوني سرا إسيني سروف نجارو قام كينيا هندوني بدا إسيني قلبي دا بخاري في مسلم لجواسانه. يماننا ناتم عبد الله عائشة رضي الله عنها داود يا الله ملكتني يا رسول صلى الله عليه وسلم به بلاوان ما نم سو بزي ጉዳዮች ላይ ወይንም በእስልምና ላይ ከሷ ያልሆነውን አዲስ ነገር ካመጣ አዲሱ ነገር ተመላሽ ነው ወይም ተቀባይነት የለውም። ኑዕማን ኢብኑ በሽር ከረሱል ሰለላሁ ዐለይሂ ወሰለም ሰምተው እንዳስተላለፉት የአላህ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰማቸው። በሰውነታችን ውስጥ የሆነች ንቁ በሰውነታችን ውስጥ የሆነች ቁራሽ ስጋ አለች። እሷ ከተስተካከለች ሁሉም አካላችን ይስተካከላል። እሷ ግን ከተበላሸች ሁሉም አካላችን ይበላሻል። ንቁ እሷም ቀልብ ናት። ቡኻሪና ሙስሊም ዘግቦታል። ስላዳመጣችሁ አመሰግናለሁ። ዋና ደገ ይፈተን ጉዳይ ገለቶማ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በመድረኩም ከአካባቢው የመጡ ዑለማዎችና የመጅሊስ ተወካዮች የተለያዩ መልእክቶችን ያስተላለፉ ሲሆን በዝግጅቱ ማጠቃለያም በክረምቱ መርሃ ግብር የቁርአን ትምህርት ውጤታማ ለሆኑ ተማሪዎች፣ በአካዳሚክ ትምህርት ጥሩ ውጤት ላስመዘገቡ ተማሪዎችና ለኡስታዞች ልዩ ሽልማት ተበርክቶላቸዋል። ተማሪያቸው እጅግ በጣም ደስ የሚሉ ኡስታዞች ናቸው። የመስጊዱ ኻጢብ ናቸው። ሞራል ስለሚሳቸው አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። እሺ በመቀጠል ኡስታዝ ኡስማን ሐፊዘል ቁርአን ናቸው። የመድረሳው ኡስታዝ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ሶስተኛው ተሸላሚ ኡስታዝ አባስ ወደ መድረክ ሐፊዘል ቁርአን ነው። አላሁ አክበር አላሁ አክበር አላሁ አክበር። ይህ ሽልማት አላሁ አክበር አላሁ አክበር አላሁ አክበር። ይህ በእጃቸው ላይ ገባበት የምታዩት የመድረሳው ሽልማታችን ነው። በአስተዳደር በኩል ነው። ይሄ ተጨማሪ ያለ ይመስለኛል። ተጨማሪ ከእናቶቻችን ከተማሪዎቻችን የመጣ ሽልማት ነው። የመጀመሪያው ተሸላሚ ሼህ መሐመድ ናቸው። አላሁ አክበር ለእናቶች አላሁ አክበር ነው። ምክንያት ወድናቸው አላሁ አክበር አላሁ አክበር። ሁለተኛው ተሸላሚ ኡስታዝ ኡስማን ከእናቶቻችን ኮኮኮ እናቶቻችን አላሁ አክበር አላሁ አክበር አላሁ አክበር። ሶስተኛው ተሸላሚ ኡስታዝ አባስ አላሁ አክበር ከእናቶቻችን የተሰጣቸው ሽልማት። ማዕከሉ ባሳለፍነው የካቲት ወር ለ2 ዓመት በቁርአን ሂፍዝ ሲያስተምራቸው የነበሩ የቁርአን ሐፊዞችን ማስመረቁ ይታወሳል። ሀሩን ሚዲያ ይህንን ዝግጅት አስመልክቶ በሞጆ ከተማ በመገኘት ያጠናቀረው ዘገባ ይህን ይመስል ነበር። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን ዝግጅታችንን እዚህ ላይ ያበቃን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።